ያሉትን ደግሞ እንዴት ነው የምንገልጸው? በጸሎት በምስጋና በመዝሙር እንደዚህ ነው የምንገልጸው። እና ለእግዚአብሔር ለሚቀርብ ምስጋና ምንም መሰሰት የለብንም። ስርዓት ባለው መልኩ ነፍስን በሚያንስ መልኩ አእምሮን በሚሰውር መልኩ ነው እግዚአብሔር ምስጋና ማቅረብ የሚያስፈልገው። ስጋን በሚያስደስት መልኩ መሆን የለበትም። አባቶቻችን ሊቃውንት ነገሮች ፈር ከለቀቁ ሰው ወደ ስጋው ማድላት ከጀመረ ከመንፈሳዊ ነገር ይወጣና ራሱ ወደ ማምለክ ይገባል ሲሉ ከልክ በላይ እንኳን እንዲህ በወረብ ሲደምቅ ያስቆማሉ። ይበቃል ይበቃል፣ ከዚህ በኋላ የእግዚአብሔር መምሰሉ ቀርቶ የእኛ ደስታ እየመሰለ መጣ ብለው ይገስጻሉ። ይህን በማስተዋላቸው ይህን ፈር ሲለቅም ዓለም ወዴት እየሄደ እንደሆነ እያየ ነው። ተነጋግረናል እኮ ዛሬ እኮ ራፕ የሚባል ዛሬ እኮ ምን እዚህ ሊጠራ የማይገባኝ ብዙ አይነት ከሙዚቃው ጋር አብሮ የሚሄዱ ነገሮች ውስጥ እየተገባ ነው ያለው እና አምላክ ሳይሆን ሰዎች እየከበሩ በእኛም ቤት እች ጥፋት እየመጣች ነው ካልተጠነቀቅን። ዛሬ ላይ ምን ቃል ተናገር ሳይሆን ማን ዘመረ ወደ ማለት ውስጥ እየገባን ስለሆነ ከዚህ ጥፋት እግዚአብሔር ይጠብቀን። ለዚህ ሁሉ መፍትሄው ያቺ ከማን እንደተማርካት ታውቃለህና የያዝካትን አትልቀቅ ብሎ ቅዱስ ጳውሎስ ለቅዱስ ጢሞቴዎስ የሰጠውን የምክር ቃል በዛች በጥንቷ በቀደመችው በመራሯ በጠባቧ በቀጭኗ በቀደመችው መንገድ ላይ ቁም ብሎ ተናግሯል እግዚአብሔር። ያንን ባደረግን ጊዜ አምላካችን ጋር ሁሉ ጊዜ ህብረት ይኖረናል ማለት ነው እና አምላካችን አሁንም ለዚህ እንዳደረሰን በዳግም በሚመጣ ጊዜ ደግሞ የክብሩ ወራሽ ለመሆን በቀኙ ከሚያቆማቸው ጻድቃን ጋር እንዲደምረን መልካምና ቅዱስ ፈቃዱ ይሆንልን። ስርዓታችን በሰዓት ይገደባል። አሁን እናጠናቅቃለን። ያን ከማድረጌ በፊት ቋንቋ ልቀይርና